ምን የማያልፍ ነገር አለ? እኛ ያሉት የሚያልፉ ያለፉትም ያለፉ አይመስለንም። እግዚአብሔር ግን በዙፋኑ ላይ ሆኖ ሁሉን የሚያሳልፍ ጌታ ነው። ቀኑን ወስዶ ጨለማን ያመጣ ጨለማን ወስዶ ቀንን ያመጣል። በጋውን ወስዶ ክረምትን ያመጣ ክረምቱን ደግሞ ወስዶ በጋን ያመጣል። የውርደት ዘመን በክብር ዘመን ይተካል። የማጣት ዘመን በማግኘት ዘመን ይተካል። ወገኖቼ ደግሞ ሁሉ ጊዜ ደስታ ቢሆን እኮ እግዚአብሔር ይረሳል። ሁሉ ጊዜ ተድላ ቢሆን እግዚአብሔር ይረሳል። ሁሉ ጊዜ ደግሞ መከራ ቢሆን ሁሉ ጊዜ ሐዘን ቢሆን ሰው በሞት ያልቃል። እግዚአብሔር ግን እያፈራረቀ ሕይወትን ቀጣይ አድርጓል። ወገኖቼ በዚች ምድር ላይ ምቾት ብቻ ቢበዛ እንደ ሕይወት አሰልቺ የሆነ ነገር የለም። ለዛ ነው አንዳንድ ትግሎችን እግዚአብሔር ወደ ሕይወታችን የሚያመጣው። እኛ እንኳን መራራ የሆነ ነገር የሚያቃጥል ነገር በበላን ቁጥር የመብላት አምሮታችን እኮ ይጨምራል። እንዲሁ ፈተናና መከራ የመኖር ጉጉታችንን ነው የሚጨምረው። ሁሉ ያለው የተሳካለት ጤና ያለው ቁሞ የሚራመደው ምን ነው አሁንስ በገደለኝ ይላል። ምን ነው አሁንስ ሙቼ ባረፍኩ ይላል። ታሞ ደግሞ ባልጋ የሚማቅቀው ምን ነው አሁንስ በማረኝ ይላል። አያችሁ፣ ህመም፣ ችግር፣ ፈተና ለመኖር እንድንጓጓ ያደርገናል። ብቻ ሁሉ ጊዜ ከኛ የሚጠበቀው ምንድነው? ምስጋና ነው፣ ዝማሬ ነው። እግዚአብሔር የምስጋና ሕይወትን ይስጠን።